የአሜሪካ የባህር ኃይል በታይዋን ጦርነት ወቅት የተጎዱ መርከቦችን የመጠገን አቅም እጅግ አሳሳቢ ደረጃ ላይ መውደቁ ተገለጸ። የአሜሪካ የባህር ኃይል በዓለማችን እጅግ የላቀ ቴክኖሎጂ የታጠቀ መርከቦች አሏት። ነገር ግን በኦገስት 2025 በራንድ ኮርፖሬሽን በተካሄደው የጦርነት ልምምድ እንደታየው ከቻይና ጋር በሚኖር ከፍተኛ ግጭት ወቅት በጦርነት የተጎዱ መርከቦችን በፍጥነት ጠግኖ ወደ ሜዳ መመለስ አቅሙ እጅግ ደካማ መሆኑ ተገልጧል። በግጭት ወቅት አሜሪካ መርከቦች ከዋና የጥገና ማዕከሎቻቸው ጋር በጣም ርቀው የሚንቀሳቀሱ በመሆናቸው በቻይና የባህር ዳርቻ አቅራቢያ የሚገኙ የቻይና መርከቦች የሎጂስቲክስ እና የጥገና በላይነት እንደሚኖራቸው ጥናቱ ያሳያል። ባለሙያዎቹ እና የጥናት ውጤት እንደሚያመለክቱት አሜሪካ ከቻይና ጋር ለሚኖር ፕሮትራክትድ ጦርነት ሙሉ በሙሉ ዝግጁ አይደለችም። ስለዚህ ዋና ምክንያቶች የሚከተሉ ናቸው። በጦርነት ወቅት መርከቦች በፍጥነት ለመጠገን የሚያስችል የሰው ኃይል፣ መለዋወጫ ዕቃዎች እና የኢንዱስትሪ መሰረተ ልማት በአካባቢው የለም። አሜሪካ በጃፓን፣ ኮሪያ እና አውስትራሊያ ላይ ያላትን መሰረት ለመጠቀም ብትሞክርም እነዚህ አገራት በጦርነት ወቅት የቻይናን የበቀል እርምጃ በመፍራት መርከቦቹን ለመጠገን ያላቸው ፈቃደኝነት እርግጠኛ አይደሉም። በቅርቡ በተከሰቱ ሌላ ግጭቶች ምክንያት የተወሰኑ የረጅም ርቀት ሚሳኤሎችና የመከላከያ ስርዓቶች ክምችት መቀነሱ ለታይዋን ግጭት የጦር መሳሪያ እጥረት ሊፈጠር እንደሚችል ስጋት አለ። የቻይና ሴጂ ግንባታ እና የመጠገን አቅም ከዩናይትድ ስቴትስ በብዙ እጥፍ የሚበልጥ መሆኑ ለረጅም ጊዜ የሚቆይ የባህር ኃይል ግጭት የቻይናን የላቀ እድል ይሰጣታል። በአጠቃላይ የአሜሪካ ወታደራዊ ዝግጁነት በቴክኖሎጂ የላቀ ቢሆንም በሎጂስቲክስ፣ በስፔር ፓርት መለወጫ አቅርቦትና የመርከብ ጥገና ረገድ ያሉ ክፍተቶች ለታይዋን ጦርነት ስኬት ትልቅ ፈተና እንደሆኑ ተመራማሪዎች ያስጠነቅቃሉ።